ማን አባቱ ያስቆመኛል? ዩቲዩብ ላይ የሚወራውን በስነ ስርዓት ዩቲዩብ ላይ አወራለሁ። እዚህ ደግሞ ቲክቶክ ላይ ደግሞ የሚወራውን ደግሞ እቀጠቅጣቸዋለሁ። እኔ እንደማንም አይደለሁም። የሶስት ልጆች አባት አቶ ነብዩ ከነ ፎቶ ከለማውጣልክ ዋጋችሁን ነው የምሰጣችሁ። ከነ ድምጽሽ ነው ማውጣልሽ። አድበሽ ተቀመጪ። ዛሬ የጎጃም ቀሚስ አድርገሽ ንቅሳት ስላረግሽ ያንን ማህበረሰብ እኮ ያልሽውን በቮይስ አመጣልሻለሁ። እኔ ደግሞ ቤት አይደለሁ የተናገርሻትን ቃል ማለት ነው አመጣልሻለሁ። እንደዚህ ደረጃ መሄድ ከተፈለገ ካስከፐን ትንልሻለሁ፣ ተረትርልሻለሁ። ብቻዬን ነው ማንቀጠቅጥሽ አዳሜ እከኩላ እንዴ። በቃ ሊብ እንዴ ሜካፕ ታረጋለሽ፣ ፊልተር ታረጋለሽ፣ ጸጉርሽን ትቆልያለሽ። ምን አባሽ ቡዳኔ ልትበሉኝ እንዲተደርድራችሁ ልተሰብስባችሁ ልትበሉኝ? አይኖ ደሜ ጣፍጣል እንዴ። ተካበው ለምን ሰልፍ አትወጡም? ሰላማዊ ሰልፍ እንደ ሐሳብ ሰላማዊ ሰልፍ አይኖ ባሎቻችሁ የፈለገ ብትኳኳሉ ብትሽከረከሩ እባብ መርዛችሁ ስለሚገል ውስጣችሁ መርዝ ስላለው አይፈልጋችሁም ይመስለኛል። ባሎቻችሁ ሁሉ እኔ ቤት ነው ያሉት የሚመስለኝ። ተቃጥላችሁ ልትሞቱ ነው። እግዚኦ ሳልነቀርስ ሰው ለቁላ ብሎ ይቅርታ ለቃላቴ ለወሸላ ብሎ ባህር ዳር ድረስ የሚጓዝ ማህበረሰብ በስመ አብ ወወልድ ወመንፈስ ቅዱስ። እኔ እኮ ቤት ታዬ ነኝ እንዴ። በቤቴ ተከብሬ የሚመጣው ራሱ እኔ እንደ እንትን ነው ማየው። የሚመጣው ጎረምሳ ራሱ የሚመጣው ራሱ እዚህ ቲክቶክ ላይ ማመጣቸው ወጣት የነብርጣት ወንዶቹ ራሱ መተው ተጫውተው ጭዌን ፈታ ብለው ነው የሚሄዱት። እናንተ ብትቀመጡ ማናባት ጡትሽን ቂጥሽን እያሻሽ ካልሆነ በስተቀር እኔ በጨዋታ ነው ጡቴን አላሽ ቂጤን አላንጠባጥብላቸው እየተጫወትኩ እየሳኩ ነው ወንዶቹም እኔ ጋር የሚመጡት እንዴ። እናንተ ታሽታችሁ ነው። ሰው እንዴት ለወሸላ ብሎ ባህር ዳር ድረስ ይጓዛል? ጉዞ ለወሸላ ወደ ባህር ዳር፣ ጉዞ ወደ ወሸላ ባህር ዳር። እግዚኦ መሐረነ ክርስቶስ፣ እግዚኦ ሳልነ ለቅድስት፣ እግዚኦ ሳልነ ለቅድስት። ጌታ አምላክ አንተ ጠብቀኝ። እያሱ ደህና ነው? ኦርደርዬ አለቃሽ እያሱ ደህና ነው? እኔ እንደሌላው ዝም አልልሽም። እኔ አሽሙር አልችልም ጋይስ። አንጠበጥብሻለሁ እንዳለ አሁን ሪከርድን እስከሰማ ነው መልሷን ከአስከበ ቁጭ ነው ማረገው። ስሜት ሲነሳ ሁሉም ተመልካች ያገኛል። ይሀፍቱ ነው አይኖ ጋይስ። እንዴ እኮ ብቃት እኮ ነው። እኔ አሁን እንደሌላው አልመቀኝም። አሁን ምቀኞች አውቃቸዋለሁ። አውቀው ስም አያነሱም። እየተሰደቡም ቻል ያደርጉታል። እኔ አልችልም። ምን ቦጣኝ? እኔ ቤታ እየተሰደቡ ቪው እንዳያገኙ ሌላ ሰው ቪው እንዳያገኝ እየተሰደቡ ዋጥ ቻል ያደርጉታል። ለምን አባቷ ቪው ታገኛለች ሰው እንዳያት ብሎ ጸጥ ይላል። እኔ እንደዛ አላረግሽም። እኔን ስም እያነሳሽ ቪው እየታየልሽ እየቀጠቀጥኩሽ ወገብ እያልኩሽ ትሄዳለሽ። ምን አባሽ ኦርደር ከፊንገር ጋር የተለጠፍሽው ከመለጠፍ ከዛችኛዋ ጓደኛሽ ጋር አታሽላይም እንዴ? እስኪ አንቺ ብቃት ካለሽ እሷ ስለኔ እንድታወራ አድርጊ። አቅም የለሽም። ለክፋትና ሰው ለማማት ተገናኝቶ ጓደኛ ነን ከማለት በትክክለኛው ከልብሽ ጓደኛው በቀናት ሊሞቱ ታንቀው ሊሞቱ እኮ ደረሱ። ይኸውላችሁ ይህንን እንደ ቅናት አይደለም ወስደው ስለተዋረዱ ነው ብዬ የማስበው። እንዳው ምን ቅናት አልልም ከዛሬ ጀምሮ ስለተዋረዱ ነው። አሁን ፊንገር አፏ እስኪጣመም ድረስ ተዋርዳለች። እስኪ አስቡት ማን ነው እሷን እንደዚህ ስራ ያሳጣት? እውነት ሶሻል ሚዲያ ላይ እንደዚህ ፊንገርን ነብሷ እስክትጨነቅ ድረስ ያደረጋት ማን ነው? እውነት እናውራ። ሌላ ጊዜ እኮ ከጂጂ ጋር ብትጣላ ጂጂ ምናምን ብላ ጂጂ ላይ ነው እሱ አቅሟ ጂጂ ላይ ነው። ጣዋትና ማታ ጂጂ ነው አቅሟ ያላ። ግን እንደዚህ በዚህ ልክ ግን ጨጓሯ አሯ ይቻላል። እስኪ ስለ እውነት ከጠላት የጀምሮ መስክሩ። ቅረጹ ብላ የምትልካው እሷ ምን ጉድ እንደሆነች በዘመኗ ጨዋነኝ እያለች የስንቱን ጉድ አንዴ ሄለን ወርቅዬ ምን ስትላል ነበር? ሄለን ወርቅዬ ነይ እዚህ ጠረጴዛ ላይ ደውይልኝና ይቅርታ ጠይቅኝ። ሄለን ወርቅዬ ከማንም ባለትዳር ጋር እንትን ስትይ ቂጥሽን እያገላበጥሽ በልቃጣ
እያለች ስትሰድባት የነበረው ዛሬ በራሷ ሲደርስ እብደት እንደሚያቅበዘብዝ ሰው እንደገደለ ነፍስ የሚያቅበዘብዝሽ እንደኛ ከመጀመሪያ ጀምሮ በጨዋ መተሽ ብትናገሪ ጥሩ ነው። እሺ እናትሽ በህይወት የለችም። አባትሽ የት ነው ያሉት? ፋዘርሽ ጉዳይ ያሉ የት ነው ያሉት አባትሽ? ይሄን ነው እኮ የምላችሁ። ለሐሜትና ለክፋት ሲሆን ትገናኛለች። እንኳን ከፍታ ቀዝና ገንዘቧን ይዛ ትወጣለች። ይንገርሽ አንቺ ላይ ሸቀላ ሰድባሽ ዩቲዩብ ላይ ገንዘቧን ሰባል ምን እዳ መጣብሽ አንቺ? ሰው እሷን ይታዘባት። ሰው እሷን አውሬ የሚላት አንቺ ዝም ባልሽ ቁጥር እሷ በአፋን በከፈተኝ ቁጥር ሰው ያደጋ ገብቼ ወገባ ገዷን በአሽሙር አይደለም የምጠራሽ ሊያ የበሰበሽ እያልኩ እየረገጥኩ ነው የምጠራሽ። እኔ ቤታ አሳይሻለሁ። ጦርነቱን ከፍተሽዋል የሚቆምልሽ መስሎሻል። ስለዛ አንድ ዲቦራ ቲክቶክ ላይ ለሚሰድብሽ ቲክቶክ ላይ መልሽላቸው። ምንም ችግር የለው። ዘና ብለሽ ፈታ ብለሽ እየሳቅሽ እያላገጥሽ መልሽላቸው። ዩቲዩብ ደግሞ አፋቸውን ለሚከፍቱ መልስ አትስጫቸው። እነሱ እየሰሩ ነው ገንዘባቸው። እኔ ማርያምን እኔ ልንገራችሁ በቃ ይሄ ድራማ መቼ ነው የሚያበቃው? እኔ ቤታ ይቅር ታይ እኮ ነው የምላት። እኔ ታይ ፍራቻ እኔ አፌ በጣም ባለጌ አይኖ በጣም ከማ እኔ እኮ አልኳቸው እንደነሱ እኮ ሰው አጥቼ እነሱ እኔ እኮ እግዚአብሔርን ገዝት ላይ ባስገባ ዲቦራ ነፍ ወዳጅ አለኝ። ሳሪ ነፍ ወዳጅ አለኝ። ገዝት ላይ እናት እስካባለዱት ማስረገጥ እችላለሁ። እኔ ቤታ አቅሙ አለኝ። የሚጠላቸውን እያስገባው የሚጠሉበት ቤት እየገባው መርገጥ እችላለሁ። እንደዚህ እኔ ግን እንደዚህ የወረድኩ ሴት አለው ብቻዬን አርበደብድሻለሁ። እኔ ደግሞ አንቺ ፊንገርን ታያት ኦርደር ማለት ነው ምነግርሽ። ኦርደር ትክክለኛ ማንነትሽ ውስጥ እኔ ዲቦራ ምናምን እያልን የትክክለኛ ማንነትሽን እስክታወጪ ድረስ አልፈታሽም። ትክክለኛ ይሄ የምትናገሪውን እንዲም ቁላራስ ጀላራስ የምትሳደቢያትን በውስጥ ትክክለኛ ማንነትሽን እኔ ነኝ ቲክቶክ ላይ አውጥቼ አንቺን ደግሞ የምትዋረጃት ቀን ነው እኔ ነው ያርገኝ። አሳይሻለሁ። እንደዛ ነው ማድረግሽ። አንቺ ባሽሙ ሂጂ። እኔ እየሸቀርኩ ለጠልጥሻለሁ። አሳይሻለሁ። በጣም ብዬሻለሁ። ዛሬ ወጥተሻል። አንድ ሪከርድ ልኝ ነገ ደግሞ አሳይሻለሁ። መተውሽ መስሎሻል? ማናችሁም እዚህ ቲክቶክ ላይ እኔ ሰው ሳይነካኝ ከመጀመሪያም ጀምሮ ያቺ ፊንገር ደርሳብኝ እንጂ ደርሼባት አይደለም። ስሜን ጠርታ እንጂ ስሟን ጠርቻት አይደለም። እኔ ማንም ሰው ካልደረሰብኝ ፈታ ብዬ ምስቅ ምጫወት ነው። ስደርሱብኝ ደግሞ ማለት ነው ይሰልቻችሁ ቋቅ ብሎ ስድብ ነገር ለምን ሰልችቷችሁ ጨገረሽን እየበታች ከቲክቶክ ላይ አንገትሽን አንቀሽ ለምን በረሽ አትወጪ? አልተውሽም። አዳሚ አልተውሽም። ማሽላ ውስጡ እያረረ እኔ እናንተ ነገር እኔ ፊት ለፊት ስለምናገር እንጂ እንደናንተ ማስመሰል አያቅተኝም። ኦርደሪ አይገርምሽም? እንደ ዛሬ ዲቦራ እኔ እኮ አሽሙር አያቅተኝም እኮ እንደናንተ ሉምቦ ዲቦራ መጥቼ ዲቦራ የዛሬ ስንት ሰው ኦርደር ተደረገ ምናምን አሽሙር እኮ ቀላል እኮ ምንም እኮ የሚከብድ ዲቦራ የዛሬ ኦርደር ልደረግ ብዬ ሰውዬው አልመጣልኝ። እንደናንተ እኮ አሽሙር እኮ የሚከብደው የለም እኮ እናንተ አሁን እንደምታወሩት አሽሙር እኮ ቀላል ነገር ነው። እኔ ግን መንደርተኛ መንደሪያ አይደለም። ብቻዬን ነው ማርበደብዳችሁ። ተደራይታችሁ ትመጡ አሳይሻለሁ። ያቺ ማንነቷ ስለወጣል አሁን እስኪጣመም ድረስ ያበደችው ማናት ፊንገር አልኳችሁ። እግዚአብሔር በህይወቷ በታሪኳ ማትረሳው እኔን ነው። ውድ አሽሙር ታረኔ ሳሪ አሽሙር አልወድም። በህይወቷ በታሪኳ ማትረሳው ሰው ብትኖር እኔን ነው። ፊንገር እኔን ነው በታሪኳ ማትረሳው ሰው ብትኖር አሳብጃታለሁ። አሁንም ዛሬም ስለኔ እንድታወሪ ነው ማድረግ። አንድ አርቲስት አይታማም። አንድ የኢትዮጵያ ህዝብ አይታማም። እኔ ነኝ ስራሽም ሆነው ማጅራትሽን ነው ማንቀጠቅጠልሽ። እካክ ውጦ ዝም ጠብቂ ወይ ዘንድሮ እንዴ! እኔ አሁን አላገርም። እዛ ዩቲዩብ ላይ እየገባው አንቺ ላይሽ ላይ ነው እየሄድኩ የምሸቅለው። ጥሩ ገንዘብ ደግሞ ገብቶልኛል። የዩቲዩብ የሰራሁት እንዴ ጥማል እንዴ እናቴ ለካ እንዲህ ነው እኮ ሰውን ሁሉ እየሰደበች። አሁን እኮ ነው የገባኝ። ጠብቂኝ። አቤል አዋረዳት በልጇ አምላ በልጇ አይካደች። አቤል ሲያዋርዳት ደግሞ አሁን እንትላል። በየሄዳችሁበት መድኃኒዓለም ያዋርዳችሁ። አዋርዳችኋለሁ። ለዛ ነው የምታብቁት። ሳሪ ምን እንዳልሽ ታውቂያለሽ? እመጣለሁ ብለሽ ምን ነው ቀረሽ? ቢታያ ዛሬ ምንም አልተመቸኝም ነበር። ሳሪ ምን አልሽኝ? ራቼን መጥቷል። ራቼንም አገኘዋለሁ።
ዱባይ ነው መሰለኝ ያለች። እዛም ሳሪ ጋር ለምን አትሄጂም እኮ? በዛው እንሄዳለን አገኘታለሁ ማለት ነው እኮ ሳሪ ጋር ለምን ሳሪ ሳሪዬ ምን ነው ሰሞኑን አንቺን ጦርነት ላይ ነሽ ያለሽው በስሱ ሳሪዬ ይሄ ቲክቶክ ሰላም አሉል ብሏል። በስሱ ይጅበት በስሱ ኔቨርዬም በስሱ ይዱበት። ሁለታችሁም በስሱ ለምን ቲክቶኩ ጸጥ ይላል? ለምን ዝም ይላል? አጀንዳ መሆን ጥሩ ነው። ትጠቀሚያለሽ ሳሪዬ አጀንዳችዮሽ ሱቅሽን ትሸጫለሽ። ኔቨርዬ የሚሸጥ ነገር ካለሽ ትሸጫለሽ። አጀንዳውኑ ጥሩ ነው ብላለች ዲቦራ። አጀንዳ መሆን ይሄ ምክር ከዲቦራ ነው የሰማሁት። አጀንዳውኑ ትፈምሳላችሁ ካላችሁ ላይ እንዴ ጥሩ እኮ ነው። እኔ አሁን ድሮ እናደዳል ነበር ዲቦራ ምን አለ እንደ ሰዎች ለምን ስሜን ይጠሩኛል? ማርያምን ለምን ይጠሩኛል? እንደ ሌላ ሰው የለም እንደ ይላለሁ። አሁን ወይሽ አልኩ አሁን ስሜ ይጠራ በየቦታው ሲሄድን አሁን በጣም ነው የፈመስኩት። ቤታ ነው እንዴ እስኪ ዲቦራ ማርያምን በቀን ስንቴ ስሜ የማይጠራበታል? ያዋቸው ባለጌዎቹን ቃል የለሽም ማስቲ የላችሁም። እኔን ከሰደቡኝ ባንቺ በኩል አላያችሁም። ምን ብላችሁ ነው የምትለፈልፉት? እኔን ሰድቦኝ ከሆነ በዲቦራ በኩል አም ሶሪ። በዚህ በኩል ዲቦራን ስትሰድቡ እሷ አታያችሁ። እናንተ ሰገጤ ስልክ ማን ከፍቶ እንደሰጣችሁ አናውቅም። በዲቦራ በኩል ደግሞ የምታሙ ማንም አያችሁ። ምን ያላያችሁ ዝም ብላችሁ ነው ስድባችሁ የምታባክኑት። ብሎክ የተደረጉ ብላችሁ ነው ስድባችሁ እኔ ብሎክ የተደረጉ ነው አንቺ ጋር የሚሰሩ ግን አላያቸውም እኮ ነው ዲቦራ። ይሄን ያህል ጥላቻቸው አንሰቅስቋቸው አንቺ ቤት ይጽፋሉ። እኔ አላይም። እንግዲህ ገስት ላይ ቢሆን አይላቸው ነበር። አላይላችሁ። ለምን አፋችሁን ከፍታችሁ አትቀር? እኔ እንደሌላ ሰው በሌላ ስልክ ቁጭ ብዬ በሌላ ስልክ ቁጭ ብዬ እንደሌላ ሰው አላይም። ስንት አላችሁ አይደል እንዴ? አሁን ኦርደር ማለት ነው። መች ረፍት አግኝታ ታውቃለች? አብረን በሰላሙ ሰዓት ያለን ሌላ ሰው ቤት ስልክ ላይ አይደለች እንዴ? እንዲህ ቁጭ ብላ የምትውለው በራሳችሁ ኮንፊደንስ የሌላችሁ። እኔ እንደዛ አይነት ሰው አለው በራሴ ረግፋለሁ ነው የምልሽ። ቃል የለችም ሲቀፉ። እኔማ የህዝብ ማንነታቸውን በማየቱ እንዴት ደስ እንዳለኝ እንደው ከበፊቱ ደስታ ነው የተሰማኝ። እግዚአብሔር ምስክሬን ከበፊቱ ደስታ ነው የተሰማኝ። ገና ሊአንዲ ነው አፍሽ ዳቦ ሲገለበጥ ድረስ ወገብ አገዳሽን እኔ ቤታ ነው የምልሽ። ገጥመሻል አንቺ እከክ ደግሞ ምናልሽ ኢንስታግራም ላይ እኔ አይጂ ላይ ራሱ ልደቴንም ራሱ አክብሬ አላውቅም። እዚህ ቲክቶክ ላይ ነው እግዚአብሔርን እኔ ልደቴንም ብዬ ያከበ አይጂ ላይ ሰው ይመስክር። እንዴት እንደሚጠሉሽ አይጂ ላይ ያሉ ሰዎች ደግሞ ታወራለች። እከክ በልቃጣ ብልቅጥቅጥ ፊንገራ አንጀትሽን ሳቃጥልሽ ባህር ዳር ድረስ ሰው የላክሽ ከብት እኮ ነሽ አንቺ። በህይወት ዘመንሽ ተዋርደሽ የማታውቂው ውርደት ስለተከናነብሽ አይምሮሽ ላይ እግዚአብሔርን ጋይስ አሁን አይምሮ አለ ታውቃላችሁ። እንደዚህ ተቃጠለችው ዳቧን ስትፈነግር ቤታ ስትፈነግር ለምታስብ ዳቧን ስትፈነግር ቤታ ብላ ስለምታስብ እኮ ጨጓራው የሚቃጠለው። ትረገጣለች አይቀርም ትረገጣለች። ልዩነቱ እኔ በ10 ሰው ተከብቤ አልመጣም። ለምን ከፍለሽ አይደለ አንገትሽ ታንቆ እነዚህ ቻናል ሰላም ደዋ የምትባላለች አህያ እሷንም ይዘሽ ለምን አትመጭም? ምንም አባሽ አታመጭም። እኔ ደግሞ እቺ ማናት የጀርመኗ ትግሬ ናት እኮ እያለች እኮ ስትሰድባት የነበረው ቪዲዮ እና ይቺ ገርሞኝ ዛሬ ልታሽቃበት ስትፈልግ ትግሬ ናት እያለች ስትሰድቢያት አልነበረ እንዴ? አንቺ እካክ ታይሊ አባት የላትም። አባትማ ቢኖራት ጀግና ሆና ቆፍጠን ብላ የተልከሰከሰ ወሬ አታወራም። እኔ ከወንድ ጋር ስላደኩ ወንድ ስላሳደገኝ ነው በጀግንነት ስማቸውን እየጠራው ምረቅጣቸው። እነሱ ግን ቁጭ ብለው አሽሙር ነው የሚያወሩት። አንቺ ዛሬ ቆመሻል ላይ ቆሚ የጠጅ ቤት ወሬ አረቂያ። ድሮስ ኦርደር የምትደረጉ ከሽማግሌ ጋር የምትጋደሙ ሴተኛ ዳሪዎች እኮ ወሬያችሁ ሁሉ ከአሽሙር አይወጣም። እኔ ወንድ ወሬ የጀግንነት ወሬ ነው የማወራው። ያስጠሉ ቀፋፊ። ያው ይሄ በቃ የሴተኛ ዳሪ አይገርምሽም? አቤል መጥቶ ይበለው አሉ ባልተኛ ጠጃ ማረቂያ ቡሌያም ደግሞ ቀጠቅጠሻለሁ አዳም። እኔ እንደማንም ንቂያቸው አላልፋችሁም። ወገብ አገዳሽን ነውማ አላስተርፍሽም ሲይዝሽ። ኧረ አይበቃኝም። መች ነከስኳት? እስከዛሬ እኮ አልነከስኳትም ነበር በጥርሴ። ወቅጬ ነው ማስቀምጥሽ። አባትሽን ፈልጊ። በ14 ዓመትሽ እናትሽ ጥላሽ ስትሄድ
አባትሽ የት አባቱ ሆኖ ነው ጥላሽ ስደት ይወጣሽው? ገና አባት ቢያሳድግሽማ ወንድ ቢያሳድግሽ እንደዚህ አትሆኝም ነበር። እከካ ትረገጫለሽ። የት አባሽ መሄጃለሽ? በጣም ባለጌ ናት። ተረችበት እንዴ! ዳቦዋን በገዛ እጇ ጎርጉራ ቆፍራ እስኪበቃ ድረስ እኔ ቤታ ምን ላድርጋት? ማን አባሽ ጎርጉሪ ያለ ስሜት ካለሽ እንጨት ላይ ወይ ፖል ላይ አትሰኪም ነበር እንዴ? አይ እንደዚህ አይነት ቃል ዩቲዩብ ላይ ስለማልጠቀም ነው እዚህ መሄድባት። የሴክስ ስሜት የመጎርጎር ስሜት ካለሽ እንጨት ላይ ሰው ከጀርባው ቲቪ ላይ የሆነ ነገር ታየ ከመታየት አልፎ አንቺ እኮ ጎርጉረሻል እኮ ከመታየት አልፎ አደባባይ ላይ ሰው እኮ በውስጥ ለፍቅረኛው በፍቅርና በስሜት መሀል ይላላካል። ችግር የለም። አንቺ እኮ በ5 ጣትሽ ወጥ በምትልሽበት ጣትሽ ፈንግረሽ እኮ ነው ቆፍረሽ የጨረሽው። ያን ውርደትሽን ቤታ ላይ የምትከምሪ ካሁን እንዴ እኔ አስባችሁታል? እንዳንቺ እኮ መርዝ አይደለም። አንቺ መርዝ ስለሆንሽ ባህር ዳር ድረስ አቤልን ሰው ሪከርድ እንዲያደርግልሽ የላክሽ እኮ ደንቆሮ ነሽ። እኔ እንደዚህ አይነት ሴት አይደለሁ። የዛሬ 4 ዓመት የሙሙሽን ስቆፍሪ ለዛም ያልታጠበ የደከረ የሙሙሽን ስቆፍሪ እኔ ቤታ ሪከርድ አድርጌ ላንቺ ከ4 ዓመት በኋላ ከተጣላ ፖስት ትባል። እኔ አንቺ ስንቴ ነው የተጣላን? በካታ የትም ስትቆፍሪ እዛ ያስቀመጠልሽ ሰውን ይለቀቀልሽ። እኔስ ብለቀው ሶሻል ሚዲያ ላይ ወጣሽው ቆፍረሽ እንድትለቀቅ ያለ ነው። እኔ ሶሻል ሚዲያ ላይ ወጥቼ ዳቦን ከቆፈርኩ ከፖስቱት ይፖስቱት አደባባይ ላይ ይውልኝ ብዬ ወጥቼ ከዛ በኋላ ደግሞ ተፖስተብኝ ብዬ ማለት ሰው ለምንድን ነው? ቁጭራ መጋዘን ቂጥ ቤታ ለዲቦ ብለሽ አትጣይ። ነው እንዴ ዲቦራንም እኮ ሰድበዋታል እንዴ? ለምን ጋይስ ዝም ትይላችሁ? ዝም ማለት ለአበሻን መናቅ አይገባውም። አሁን ንቃት እኔን ተናግራኛለች እንትና ኤልሻዳ ሳለች ኤልሻዳ እኔን አልተናገረችኝም አይደለ? በቃ አልተናገረችኝም። ምንም ነገር በቃ ዝም ነው ያችን ነው እንጂ የምልሽ ፊንገሯን ነው አልተናገረችኝም። ያቺ ደግሞ አይደለም ይኸውልሽ እኔ አይደል ነው መከበር። እኔ እግዚአብሔር ምስክሬ ለመጀመሪያ ጊዜ መከበር በጣም ይሄ በጣም እንትን ሲያቀብጣየው መቤቴን ነው የምልሽ። ደግሞ ነግሬያታለሁ አይደለ ቤታ የነገርኩሽ በምክንያት እንደማልናገራት ነግሬሻለሁ። በዛን ጊዜው ምክንያት ነው እንጂ እኔም እኮ ሰው እኔ ደግሞ በግልጽ ደግሞ ስናግርሽ ፊት ለፊትሽ ነው የምነግርሽ። ኋላም ያልኩትን ታውቂዋለሽ። ባህሬን በስልክ የሚያልኩሽን እዚሁ ጋር የምደግም ሰው ነው። ያኔ ቆመችልሽም ደግሞ ፈልጋ ከልቧ ሳይሆን ሮማን ጋር ስለተጣላሽ ሮማን እንደዛ በዛ ልክ ሮማን ስለሄደች ስለተጣላችሁ ሮማንን የተቃወመ ሁሉ ሮማን የደገፈችው እሷ ትቃወማለች፣ እሷ የደገፈችው እሷ ትቃወማለች። የቆመላት ሰው ከሆነ እንደዛ ቆመሽላት ከሆነ በአግባብ እንደ ሰው በትክክል ደውለሽ እኔን እንደውም ዲቦራ እናቴ ትሙት ስንቴ ተቃውማኛለች። አትጣይ ታያት ቤታ ላስታውቃለሁ መድኃኒዓለምን ነው ብያታለሁ። ታይ ብያት እኔ ኢቭን ራሱ ከማንም ጋር እንድትጣሉ አልፈልግም። ባይዘው እኔ እዚህ ጋር እናንተ ምናምን አይደለም። ኢቭን እኔ ልናገር ዲቦራ ስንቴ ማለት ነው ዲቦራ እግዚአብሔር ምስክሬ ነው የምላችሁ እረፊ ብላ ስንቴ ተናግራኛለች። በስተመጨረሻ እንደው ለሷ ደውላላት አንዴ እሺ ወተሽ እኔን ምን አለችኝ ዲቦራ አንዴ ወተሽ እንዳትናገሪ እኔ አንዴ ላናግራት ቤታ በአባትሽ ብላ ሄዳ ደውላላ መታ በቃ ቤታ አናግሬታለሁ። እሷም እሻትልም አንቺም እሻትም ብተው ደስ ይለኛል ግን እንደፈለጋችሁ ብላ ወጣች ከማል እኔ ልትናገረኝ ዲቦራ አትችልም። ለእንትን አግዛ እሷ እኮ የቆመችላት እኮ እንዴት ነው ለዲቦራ በሰዓቱ ባላጠፋችሁ ስሟ በጠፋ ሰዓት ሁሉም የቆመላት እኮ ነገ እንድትቆምላችሁ አይደለም። ነገ እንድትቆምላችሁ ነው የቆማችሁ። እኔ አሁን ዲቦራ ዛሬ እኔ ላይ የምትቆምልኝ ነገ እንድቆምላት ነው እንዴ? አይደለም። ህሊና ስላለኝ ልቆምላት ልናገርላት እችላለሁ እንደ ሰው። እሷ ግን የዛን ጊዜ ግን ሮማንን ስለምትጠላ ፊንገርሾ ለዲቦራ እንደቆመች መስላ ተናገረች። አሁን ዲቦራ መች ሰደበቻት? መች አስቀየመቻት? መች ስሟን ጠራች? እኔ ነኝ የጠራዋት። እኔ ልታስቆመኝ ዲቦራ ትችላለች? አትችልም። ለምን ዲቦራ እኔ ጓደኛዋን ማድረግ ያለባት እሷንም ታውቃታለች። ተው ነው እንጂ ማለት ያለባት ማስቆም አትችልም ዲቦራ። እኔ ልታስቆመኝ አትችልም። ምክንያቱም እንደ ጓደኛ ግን ተይ ልትለኝ ትችላለች። ማስቆም ግን አትችልም። እየተሰደብኩኝ ልታስቆመኝ አትችልም ዲቦራ። አስረግጬ የምነግራችሁ ማለት ነው። ስለዚህ አንድ ነገር ዲቦራ አይታችኋል ሶሻል ሚዲያ ላይ አንድ ነገር ዲቦራ ፊንገርሾን አልተናገረቻትም፣ አላስቀየመቻትም፣ ስሟን አልጠራችም። ለምንድን ነው የምትሰድባት? ማናት እሷ? ዲቦራ ታይ
እኔ ቆይ እንደ ዱዳ ነው እንደሚያዩኝ እዚህ ቲክታክ ላይ በቃ ምንም እንደማለቃ አፌ ምንም የሚባል እንደማላችሁ እዛ ሆናችሁ እሷ ስትናገር ቁጭ ብለሽ ተሰሚያለሽ እንዴ? እኔ ከሊያሾ እኔ ነኝ የምቀርባት፣ አስረግጬ የምነግራችሁ እንዴ ከሊያሾ እኔ ነኝ የምቀርባት። ምንድን ነው የምታወሩት እንዴ? ትንሽ የማይዛችሁ ሁለቱ ተደራርበው እኔን ሲሰድቡኝ፣ ዲቦራ እኮ በመሀል አልገባችም። እስቲ ሜሮን ቆይ አንዴ ሜሮን አትጣይ ማንስ እንዳታነብልኝ ምንም ቢሉ እንዳታነብልኝ። ሚውት ታርጋቸው ቃልዬ ወይ ብሎክ ታርጋቸው ከፈለገ እንዳታነብልኝ ዲቦራ። ለምን መሰለሽ ኦርደርና ፊንገር ሾ ቁጭ ብለው ሀሜት ሲያሙ ለምን ተዋላላችሁ? ተይ ዲቦራ የምትሉት እኔ ዲቦራ ከኔ ጋር ማች ጸጥ ብላን ያዳመጠችው ለምን አማሽ ለምን አላማሽ ለምን አልተደረብሽኝም አልኳት አላልኳትም። ደደብ አይደለም። ሁለቱ ግን ሴቶች ተደራርበው እነዛን ቅማላም የማንም ሽማግሌ መጫወቻ ቁጭ ብለው ሲሳደቡ ማናችሁም አልተናገራችሁም አይደል? ያው ቁጭ ብለው እያሙ አፋቸውን እያቧከፉ ነው እዛ። ተው እስኪ ተይ ያላችሁ የላችሁ። አልተናገረችሽም ትላላችሁ። አሁን እየሰደበች ነው ያላችሁ ሙሉ ኮሜንቱን እየሰደበች ነው አላላችሁ? ፊንገር ሾ ተናግራሻለች። ምንም የሚደባበቅ የለም። አደባባይ አይናችን ያየው ነው ተናግራሻለች። ምንድነው የምትደባብቁት? የኔ ስም ሲጠፋ በዚህ ርቀት ሄደችው ለምንድን ነው? ያኔ ደበቀችልሽ ዲቦ ምረው ቆመችልሽ አይደለ? ሙሟ ምናምን ውሸት ለምን ስሟን ታጠፋላችሁ ብላ ከቆመች ቲቪም ላይ ደግሞ ያንን ነገር ስታይ ድንገት እንደመጣ ሁሉም ሰው ያውቃል አይደለ እንዴ? ፈልገሽ አይደለም። ማንኛውም ሰው ላይ የሚመጣ ነገር ነው ይሄ። ማንኛውም ሰው ላይ ይመጣ። ያኔ ቆመችልሽ፣ ዛሬ ለምን መቆም አቃታት? ምክንያቱም እሷ ምን አለች? እኔ ጎረጎርሽ ብላችሁ ስሜን አጠፋችሁ። ለሌላው ሲሆን ደግሞ ይሄንን ነው። ስለዛ ፉክክር ነው ያዘችው። አንቺም እንደሷ ስምሽ እንዲጠፋ እንድትሰደቢ ትፈልጋለች። በቃካም አስረግጬ ነው የምነግራችሁ። ምን አባታችሁ ታመጣች? ግን እግዚአብሔርን እኔ ምንም ምለው ነገር የለም። ኮሜንቱን ቆይ እንትን ልበል ነው ልስካው። ታያቸው እኔ ብሎክ ያረኳችሁ ናቸው። አራሙላ አንቺን እየሰደቡሽ አይደለም። አንቺን እየሰደቡ ማንም ይሰድብሽ የለም እዚህ ውስጥ አንድ ስድብ። አንቺ ሚሉሽን አውቃለሁ። ዲቦራ ዝም አትበይ ተናገሪ። እሷ ናት የምትመራሽ። ዲቦራ እንደሚያደርጓት ነው የሚሉት። አትናገሪ ከሰው ጋር ትጣይ፣ አትናገሪ ከሰው ጋር ትጣይ ነው የሚሉኝ። እኔ ከፈለጋችሁ የሚሰድባትን ሰው አፏን አስይዙላት። ጀግና ከሆናችሁ ነው የምላችሁ። እከካም እሷ የሚናገር ሰው አልተናገሩሽም ዝም በይ ምናምን ኖ አዳምጪኝ ዲቦራ። ለአንቺ የሚያዝንልሽ ሰው ማለት ነው ተይ እያለ አይደለም። እዛኛው ቤት ገቢ ማስቆም አለባቸው። ወይ ምን እንደሚሉ ልንገርሽ። የሚሉት እኮ ምንም አንቺ ዝም በይ አትናገሪ ምናምን ነው እንጂ ስድብም አይደለም የሚጽፈው። እሷ ትስደብሽ አንቺ አትመልሺ ነው። አልተሳደበችም ነው የሚሉት እዚህ ጋር። አልተናገረችም። አንቺ በአይንሽ አላየሽም? እነሱ ቢሉ ነው የምልሽ። አንቺ አላየሽ። አሁን ራሱ ሰድባሻለች እያሉኝ ነበር። አሁን ደግሞ መልሰው አልተሳደበችም እያሉኝ እነሱ ኮመንት ላይ ልንገርሽ። አንቺንም እኮ ሲሳደቡ ነበር እዚህ ጋር ሚዩት ዋ እያረጉ ነበረ። ሲሳደቡ ነበር። ትፈራለሽ ምን የማይሉት ነገር የለም። እኔ አልነግርሽም። እኔ እፈራለሁ ጋይስ። አልነግርሽም ዲቦራ። ለምን መሰለሽ ማልነግርሽ? ኮመንት አንብበሽ ነግሬሻለሁ። እኔ ከዛች ጋርም ስጣላበት የነበረው ባህሪ ምንድነው? ዝም ስለማልል አንቺ ኮመንት እንደዚህ አትበሉ እንዲያትበሉ ስትይ እኔ መልስ እሰጣለሁ። ስለዛ ቃል ያለች እነ ሮዚ ያሉ ሚዩት ማድረግ ከቻሉ ያርጉ። በቶሻል አይደል ዲቦራ? ሚዩት ማለት አንቺ ደግሞ ኮመንት ባነበብሽ ቁጥር ውጭ አትበሉኝ እንዲያትበሉኝ ስትይ እመልስላችኋለሁ ነው የምልሽ። ላይክ አሁን የሚያበሳጨኝ ምንድነው? የማንን ቤታ አሁን ቆይ እኔን ስሚኛለሽ አይደል? እኔና አንቺ እናውራ። እኔን ስሚ የሚሉትን እየነገርኩሽ እኮ ነው። መጀመሪያ ተሳድባለች አሉና አሁን ደግሞ ሙሉ ኮሜንቱ አልተሳደበችም ነው የሚለው። አሁን እናንተ ለፊንገር ሾው ደጋፊ ሆናችሁ መምጣታችሁ ነው አይደለም? እኔ ቤት ስለተቦለካችሁ ነው እንጂ የምታሽቃብጡት። አሁን ለእሷ ማን ነው የሚደግፍላት? ስንቱን ባለትዳር የበተነ አቤልን እንኳን ያላደረገውን ልጅ ለመዋሸት ሄደችበት በልጇ ካደች አለ ልጅ እካክ ደግሞ ማን አባታችሁ ናችሁ እናንተ ጠበቃ ቋሚ ያደረጋችሁ? በልጇ ልጄ ትሙት ኬቃዋ ትሙት ያለች ናት በውሸት ከሃዲ ደግሞ በገዛ ልጇ የካደች ማን አባታችሁ ቋሚ እንትን አረ ቤታ ተረጋጊ። ይኸውልሽ ቢሉትን ቆይ ልንገርሽ ተረጋጊ። አሁን እኮ ለእሷ እየደገፉ ምናምን እኮ አይደለም ዲቦራ። በአንቺ እኔ ልንገርሽ፣ እኔ ምንድን ነው ያልኩሽ? በውስጥ በእውነት ተናገሪ። እኔ ውስጥ የተናገርኳትን እኔ ፊት ለፊት ስለምናገር ነው ሰዎች እኔ እንደኩ እኔ እኮ እየተናገርኩ ነው እኮ እኔ አልኩሽኝ። ቆይ አንዴ ዲቦራ አንዴ አዳምጪኝ አንዴ። ለዲቦራ በውስጥ ምንድን ነው ያልኳትኝ? ከፊንገር ሾው ጋር እንዳትጣይ። ለምን እሷ ዩቲዩብ ላይ እየሸቀለች ነው። አንቺ ደግሞ ዩቲዩብ የለሽም። ቲክቶክ ላይ ተሳደቢ እንኳን ተናገሪ እንኳን ፈሪ ነሽ ብያት እንኳን አላውቅም። እንዳትናገሪ ነው ምላት። እንዳትናገሪ ምላት ለምንድን ነው?
ፊንገር ሾ ውስጥ ቁጭ ብላ እየሸቀለች ነው ያለችው ዩቲዩብ ላይ። እቺ ልጅ ደግሞ ዲቦራ ደግሞ ስለተነካች መልስ ልትሰጥ ከወጣች ደግሞ ምንም ጥቅም የላትም። አንደኛ እናንተ ተሳደባላችሁ፣ ተሳዳቢ ባለጌ እያየው ነበረ። ዲቦራ በአግባብ እንኳን በስነ ስርዓት መልሳላት እንኳን አልሰድብሽም፣ በደህና ጊዜ በጥሩ ሰዓት የቆምችልኝ ነኝ ስትባል ዲቦራን ሰድባችኋታል። ኮመንት ላይ ቁጭ ብዬ እያነበብኩ ነበር። ያቺ እንደዛ አፏን ስትል በገንዘብ ነው ዲቦራ የምትሰድባት። ለዛ ታዩ እያታለሁ። እኔ ግን መልስላታለሁ። ለምን እኩል ነው ደረጃችን። ዩቲዩብ ትጠቀማለች፣ ዩቲዩብ እጠቀምላታለሁ። ረግጣታለሁ፣ ትርገጠኝ፣ ረግጣታለሁ። እኔ አርበደብዳታለሁ። ይሄንን ነው በግልጽ የተናገርኩት። አለቀ። ሌላ ምንም እኔ ዲቦራን ተጣይ ተሳድ አንድ ቀን በህይወቴ ብያት አላውቅም። ይኸው ፊት ለፊቷ ነው የምነግራችሁ በህይወት። እሷም ደግሞ የምትለኝ ዲቦራ ተይ አትጣይ ነው የምትለው። አለቀ። ይሄን ያለው ነገር ከዚህ በፊትም በዛች ከዚህ በፊት በነበረችዋም ሰውና ሰው የምታባሉትኝ እናንተ ናችሁ። ምን እያላችሁ ነው? በኮመንት ትንቅሻለች። እንዴት ነው የምትንቅሽ? ትፈሪያታለሽ ቤታን ምን እያላችሁ ሰውን ስታነካኩ የነበራችሁ ይሄንን ባህሪያችሁ ነው። ማን ሲንቅ እንደነበረ እኮ በአደባባይ ያየነው ነው። ቱጣ እያለች ኦርደር ስትንቃት የነበረው እሷን ቱጣ እያለች ሄዳ ለማመጣጠር ስበርስ ራሳቸው ናቸው። እኔን ግን ያኔ ግን እኔን ለማጥቃት ግን የሄዳችሁበት ርቀት አልተሳካም። እግዚአብሔርም አልጣለኝም። እውነታችሁን በአይናችሁ አያት። ማርያምን ዲቦራ እንዲህ እያደረጉ ነው። እኔ ያልተናደርኩም ቁም ነገር ስለማወራ ነው። እንደዚህ እያደረጉ ነው። ዲቦራንም አሁን ሰዎች ጭንቅላታቸው ትንቅሻለች፣ ወንድ ልጫው ትላለች፣ ጀግና ነኝ ትላለች፣ አፋፍሽን አለች፣ አላስወራለች። ሰው የምትሉትኝ በዚህ ነው። ሰው የምታጣሉት አፋፋን ብያት አይደለም። መናገር ያለብኝን ግን እናገራለሁ። አፋፋን ኧረ ምንድን ነው አፋፍ የምትይ? እሱ እኮ እንደዛ ነው። እኔ ማቃት ነው ዲቦራ እንዴት መናገር እንደምትችል ጥግ ድረስ ስለማቃት ነው። እኔ የምናገረው ነገር ምንም እንደማይመስላት አውቃለሁ። ለምን እሷን አልሰደብኩም፣ አላንቋሸሽኳትም፣ አልጮኩባትም። 4 ነጥብ አስረግጬ ነው የምነግራችሁ። እነዛ ግን ኦርደር እና ፊንገር ሾ ግን እየረገጥኳችሁ የትክክለኛ ማንነታችሁን ስታወጡ ድረስ አልተዋችሁም። ለብቻዬ ነው ማርበደብዳ አሳያችኋለሁ። አህመድ ማለት ነው አልገባኝም። ስራቸው ነው ማለት አልገባኝም። ምንና ታስረጅኝ በታትነሽ ታስረጅኝ ሄድባታለሁ። ጋይስ አሁን አልሄድባትም። አሁን መታችሁ መልክት እቺ እባብ ላይ ሂጅባት ምናምን። ያቺን እባብ ማለት ነው በገዛ እባብ አንቄ አንገቷን እደፋላታለሁ። የት ዩቲዩብ ላይ እንዴት አድርጌ እንደምጠቀም ከዛ እነሱን ደግሞ ጎትቼ ዩቲዩብ ላይ እንደማመጣ ታሳያታለሁ። እኔ ጋይስ ሳወራ አሁን ያልተግባባነው ነገር ቁም ነገር እያወራው ስለሆነ ኮሜንት ላይ ያሉት እያልኩ አላወራም። አላስመስልም። እኔ አላስመስልም ጋይስ። የእናንተው የምታስቡት አይምሯችሁ የተናደድኩ ነው የሚመስላችሁ ነው። ቁም ነገር ሳወራም በስነ ስርዓት ነው ማወራው። ላይክ ስናደድም ደግሞ ባህሪና እኔ በጣም ስናደድ ያን ሰው አግኝቼ መደባደብ ስለማልችል እንባይ ነው የሚቀድመኝ። ያ ነው ባህሪ። እንደነሱ ማስመሰል አልችልም። ጨጓራ ማሽላ ጨጓራ እያረረ በስልክ እኮ ቤታ ተናገረችኝ እኮ ብላ የምታለቅስ እኮ ናት። ኦርደር ማለት ቤታ ተናገረችኝ ያለች እኮ ደም እንባ የምታለቅስ እኮ ናት። እዚህ ላይ ወጣውን ማስመሰል አልችልም። አላስመስልም። ለእናንተ ብዬ እንዲህ ቱፌስ አልጫወትም። በውስጥ እያለች አባቴን ጀላራስ ምላስ እያለች የምትሳደብ ቴክስቷ ሙሉ አናወጣላታለሁ። እኔስ በስሙ ባለጌ ተብያለሁ። እንዲህ እያለች የምትሳደብ ውጭ ላይ ደግሞ ስትወጣ እንዳልተናደደ እናቴን እንሳኝነ ቂጧ እስኪገበገብ ነው የምትናደደው። አልቀሳለች ደግሞ በኔም አልቀሳለች። ተካካ ግን እኔ ፊት ለፊት ማስመሰል አልችልም። እንደዚህ አይገርምሽም? ዲቦራዬ ኮመንት ላይ እንዲያሉ ታያቸው አልላችሁም። አርበደብድሃለሁ። አመሰግናለሁ።